ባለትዳር ወንድ ብቻ እየፈለገች የምታማግጥ የምታቋት ዘመድ ቤተሰብ ጓደኛ ካለች ይሄን ቪዲዮ ላኩላት። አንቺም ከሆንሽ በትክክል ስል የልጆቹ እናት ባትፈርድብሽ ባትሰማ ባታለክስ እግዚአብሔር እንደሚፈርድብሽ እርግጠኛው። እኔ በጣም እንባቸው የሚያሳዝን ሴቶች አይቻል። እንባ ጨርሶ ፊቷ ተቀይሮ ሰውነቷ ተቀይሮ ስሜቷ ተቀይሮ የእውነት በሰባዊነት ብቻ ስታለክስ እንዴት እንደምታሳዝን ባለቤቷ ማግጦባት ማጋጯም ደግሞ ትታወቃለች እንዴት እንደሚያም። አንዳንድ ሰዎች ምን ይላሉ መሰለህ እኔን ያመመኝ ህመም እግዚአብሔር ያሳመመው የኔን ባል እንዳማገጠች ግን እግዚአብሔር የኔን ህመም ያሳያት ብላ በጣም የምታዝን ላለፉት 6-7 የሀገር ሴቶች አይቻል። የእውነት እዚህ ምድር ላይ ተቸግሮ መኖር ምንም ማለት አይደለም። እርግማን ግን መጥፎ። ቤት ውስጥ የልጆች እናት ሆና ቁጭ የምትል ሴት የምትረግምሽ እርግማን፣ የንጹህ ሰው እንባ ደግሞ በጣም መጥፎ ነው። ንጹህ ሰው ሲያለቅስ በጣም ሲበዛ መጥፎ ነው። ደሃ አያልቅስብህ ይባላል። ያረጀ ሰው አይርገምህ ይባላል። ሕፃንም ቂም አያያዝብህ ይባላል። ንጹህ ሰውም ደግሞ አይዘንብህ ይባላል። ሐዘኑ በጣም ሲበዛ ከባድ ነው። ምናልባት ገንዘብ ልታገኝ ትችላለሽ፣ ከሱ ጥሩ መኪና ልትይዥ ትችላለሽ፣ ቤት ልትይዥ ትችላለሽ። መጨረሻ ላይ ግን ዋዘ ፖይንት ያንቺ ህይወት ምስቅልቅሉ ከወጣ የእግዚአብሔር ትልቅ በቀልና ትልቅ ፍርድ ከተቀመጠልሽ ምንድነው ትርፉ? እኔ ብሊቭ ሚ የእውነት ነው ማትባረኪው። መኪና ልትይዥ ትችላለሽ። እኔ አሁን ላይ በቃ የሆነ ሜካፓቸው ላይ ብቻ የቀሩ ሰዎች ያውቃል። እንባ ያለባቸው ግፍ ደግሞ እኔ እንኳን ከዚህ በፊት የዘራሁትን አጭጄ ያውቃል። የዘራኸው ነገር በቅሎ ልክ ሲመጣ በመቶ እጥፍ አይደለም እንደሚመጣው በመቶ እጥፍ። ትንሽ እኮ ምንም በማታቀው እንኳን አንተ በግድ ለመጣብህ ሰው ራሱ የዛን ገፈት ቀማሽ ተሆናል። የእውነት ባለትዳር የምታማግጭ ሴት ከሆንሽ ይሄ ቪዲዮ ላንቺ አትባረኪም። እግዚአብሔር በጤና አይባርክሽም፣ በትዳር አይባርክሽም፣ በልጅ አይባርክሽም። ተወልጂ ይሆናል ልጅሽ አድጋ ግን ሰው አትሆን። የእውነት ይሄን ነው እዚህ ዘመን ላይ ያዩት። ራሳቸው እዚህ ቢሮ ይመጡና ትላንትና የባለትዳር ወንድ ሳማግጥ ነበር፣ ዛሬ ይገርማል ልጄ በ16 ዓመቷ በ14 ዓመቷ ሴክስ ጀምራለች። የዘራሁትን ነው ያጨድኩት። እባክን ይሄን ቪዲዮ በተደጋጋሚ ስራ የሚሉኛሉ ቢሮ የመጣው እና ዛሬ ጉርምስናው ሊኖር ይችላል። ኃይለኝነቱ እሷ ምን ታመጣለች? አንቺ በቂጥ በሰውነት በውፍረት ምናምን ትበልጫት ይሆናል። ያችን ሚስት ግን በምንም አትበልጫትም። ያቺ ሴት ክብር አላት። ባለቤቷን አክብር። ሲጀመር እሱ ትልቅ ሰው ቢሆን ጨዋ ሰው ቢሆን ለምን ሴት ጋር ይሄዳል? ሰው አላገኘችም ይሆናል እንጂ ሰው ቢሆን እንዴት ሚስቱን ትቶ የሆነ ቦታ ይሄዳል? አንድ ቀን ደግሞ እኮ ሰው ይሳሳታል። 2 ቀን እኮ ይሳሳታል። ሁሌ ደግሞ እንዴት ሰው ይሳሳታል? አንቺም ደግሞ አንድ ቀን እኮ ትሳሳታለህ። ሳታቅ አብራ ልትሆን ትችላለህ። 1 ቀን 2 ቀን እኮ ታል እንዴት እድሜ ልክ እንደዚህ አፓርትመንት ተከራይተው ቁጭ የሚሉ ሴቶች ያውቃል። የሆነ ወንድ ቅምጠው ነው ባለትዳር ወንድ ብቻ የሚያሳድዱ። በዛ ላይ ደግሞ ህፃናት ብቻ መሰላቸው ትልቆች በቃ አዋቂ ናቸው የሚባሉ በ30 ቤት ያለች በ40 ቤት ያለች በቸርች የምትታወቅ በመስጊድ የምትታወቅ በቤተክርስቲያን የምትታወቅ ሴት እና የእውነት ባለትዳር ወንድ የምታማግጡ ሴቶች በጣም አደገኛ እንባ አለባችሁ። በየቀኑ ነው ሚስቱ የምታለቅሰው። ማታቀ እንዳይመስል ውስጧ ይነግራታል። ብሊቭ ሚ ያልኩ የሆነ ነገር ሚስት እንኳን ስትማግጥብህ ውስጥ ይነግራል። የሆነ መረበሽ አይነት ስሜት አለ። ስትረበሽ የሆነ ሰው የሞተ ነው፣ የሆነ ሰው ህመም አለ፣ ብቻ የሆነ ነገር አለ። ስትረበሽ የሆነ ነገር ይነግርሃል። ውስጥ ሰው ኢሞሽናሊ ኮኔክት ያደርጋል የሚባለው ለዛ ነው። ባሏ የሆነ ነገር ሲያደርግ የፈለገ ድንዝዝ ብትል ምንም ስሜት አይሰማትም፣ የሆነ ፊሊንግ የላትም የሚለኝ ሰው የለም። እና እንደው በእውነት መባረክ የምትፈልጊ ከሆነ እግዚአብሔር ያየኛል፣ በሰማይ እግዚአብሔር አለ ያየኛል ብለሽ የምታስቢ ከሆነ እስከዛሬ ድረስ ችግር የለም። ቢያንስ ዛሬ አቁም። እስከዛሬ ተሳሳትክ፣ ቢያንስ ዛሬ አቁም። ዛሬ መለስ በልና ሰላም ይሰማት። ማትፈልጋት ከሆነ ደግሞ በህጉ ፍታትና ከዛ በኋላ የፈለግከው ሆኖ ታይት። ሰው ሲማገጥበት እንዴት አጥንቱ እንደሚሰበር እንዴት እዚህ ጋር እንደሚሰበር ህመሙን ባይዘው የኔ ማን ላይፍ ስለማቀው በህይወት የምታቀውን ስታወራ የሆነ ደስ የሚላግ ይሄ ቲዮሪ ብቻ አይደለም። በህይወትም ሰው የሆነ ነገር አድርጎብህ የምታቅ ከሆነ ያ ህመሙን ታውቀዋለህ እና ሰው መጥቶ ሲያወራ ይገባሃል። ህመሙን የማታውቀው ከሆነ ኖረም የማታውቀውን ነገር ብታወራም። ስለዚህ ባለትዳር ሴት የምታማግጡ ሰዎች፣ ባለትዳር ወንድ የምታማግጡ ሴቶች እሷ ዝም ብትል እግዚአብሔር ዝም አይልም። እሷ መበቀል ቢያቅታት ታለቅሳለች። እንባዋ ደግሞ ዋጋ ያስከፍላል ለማለት ነውና በቃ ትላንትና በማወቅ ባለማወቅም ይደረጋል። በቃ ዛሬ መለስ በል። በቃ አልፈልግህም፣ ከዚህ በኋላ ውጣልኝ ከህይወቴ በዩ። በቃ አልፈልግሽም፣ ውጪልኝ ከህይወቴ በላት። አንተም ባለትዳር ወንድ ከሆነ ደግሞ መለስ በል። በቃ ሰው ይሳሳታል አይደል? አንዴ ሁለቴ ሰው ይሳሳታል። ከዛ መለስ በል ደግሞ ወደ ቤት ወደ ልጆች ወደ ሚስትን ማግኘት በረከትን ማግኘት ነው። ሚስትን ያገኘ በረከት ነው። ሚስት እግዚአብሔር ስጦታ ናትና እሷ ላይ ስትማግጥ ኦሬዲ ክርስቶስ ላይ ነው የምትማግጠው። በእውነት ከባድ መከራ በህይወታችሁ ይዞ ብላችሁ የምታመጡበትን ነገር ይዞባችሁ ስለይመጣ ነው ይሄን የምነግራችሁና ይሄን ቪዲዮ ለዘመድም ለጓደኛም ለቤተሰብም ለምታውቁ ሰው ሼር አድርጉ። የአንድ ምስኪን ሰው ህይወት ትታደጋላችሁ። የእውነቴን ነው የምነግራችሁና በዚህ ጉዳይ በጣም የተቸገራችሁ ትንሽ መረጋጋት የምትፈልጉ ስነ ልቦናዊ ምክር የሚያስፈልጋችሁ ካላችሁ 09774050 ላይ ደውሉልን። አመሰግናለሁ።